ሪያል ማድሪዶች ከፒኤስጂ ጋር የተፎካከሩበት በአንድ ዓመት ብቻ ራሱን ለዓለም ያሳየው ድንቅ የክንፍ ተጫዋች ያን ዲዮማንዴ። ለመሆኑ ይህ 19 ዓመት ታዳጊ ማን ነው? እንዴትስ ዋጋው በአንድ ዓመት ብቻ 100 ሚሊዮን ዩሮ ሊያሻቅብ ቻለ? ዛሬ የዚህን ኮከብ አስደናቂ ታሪክ በአጭሩ እንመለከታለን። ይህ ሳቅ ስፖርት ነው። አብራችሁን ቆዩ። በኮት ዲቫር አቢጃን ተወልዶ ያደገው ያን ዲዮማንዴ በ15 ዓመቱ ወደ አሜሪካ በመዛወር የዲኤምኤ አካዳሚን መቀላቀል ችሎ ነበር። በዚያም በ2023 የስታር የዓመቱ ምርጥ ተጫዋች በመባል የተመረጠ ሲሆን የተባባሪ ቡድናቸው የሆነው ፍሬንዚ የ2023 የዩናይትድ ፕሪሚየር ሶከር ሊግ ፕሪሚየር ዲቪዚዮን ዋንጫን እንዲያሸንፍም አግዟል። ዲዮማንዴ ህልሙን ለማሳካት በወጣትነቱ በበርካታ የዓለም ታላላቅ ክለቦች በቼልሲ፣ በክሪስታል ፓላስ፣ በሬንጀርስ እንዲሁም በኦሎምፒያኮስ የሙከራ ዕድል አግኝቶ ነበር። ነገር ግን ባልታወቁ ምክንያቶች የትኛውም ክለብ ሊያስፈርመው አልቻለም። በመጨረሻም የቪዛ ጊዜው አልፎ ተስፋ ቆርጦ ወደ አፍሪካ ሲመለስ ካጠገቡ ሆና አብራው ያለቀሰችውና አይዞ ተስፋ አትቁረጥ አንድ ቀን ይሳካል በማለት ብቸኛ መጠጊያው የሆነችው እህቱ ሮክሳን ነበረች። ያን ዲዮማንዴና እህቱ ሮክሳን ያደጉት በአቢጃን ኮት ዲቫር ዋና ከተማ በአንድ ጠባብ ቤት ውስጥ 25 ሰው ተጨናንቆ በሚተኛበት እጅግ አስቸጋሪ በሆነ የድህነት ህይወት ውስጥ ነበር። በወቅቱ ዲዮማንዴ የማንቸስተር ዩናይትድ ሐሰተኛ ማሊያ ገዝቶ እላዩ ላይ 7 ቁጥር ሮናልዶ ብሎ በጥቁር ማርከር ጽፎበት በጭቃ ውስጥ ኳስን ሲያንጠባጥብ ያየው ሁሉ ሲሳለቅበት፣ እህቱ ሮክሳን ግን አንድ ቀን በዓለም ላይ ታላቅ ተጫዋች እንደሚሆን በጽኑ ታምንና ታበረታታው ነበር። የኳስ ህይወቱ በር ወለል ብሎ የተከፈተበት ቀን ደረሰ። በአውሮፓውያን አቆጣጠር ዘመን ህዳር 27 ቀን 2024 ዲዮማንዴ ከስፔኑ ላሊጋ ክለብ ሌጋኔስ ጋር ስምምነት ላይ ደረሰ። በጥር ወር በይፋ ክለቡንም መቀላቀል ቻለ። መጀመሪያ ላይ የክለቡ ሁለተኛ ቡድን ውስጥ የነበረ ቢሆንም መጋቢት 29 ቀን ከሜዳ ውጪ ከሪያል ማድሪድ ጋር በተደረገውና ቡድኑ 3-2 በተሸነፈበት ጨዋታ ተቀይሮ ወደ ሜዳ መግባት ችሎ ነበር። ዲዮማንዴ የመጀመሪያውን ፕሮፌሽናል ግቡንም በዛው ዓመት በግንቦት ወር 2025 ዓ.ም አስቆጠረ። እጅግ ፈጣን የክለብ እድገት ያገኘው ይህ ኮት ዲቫራዊ ኢንተርናሽናል በዚህ የስኬት ጉዞ ላይ እንዳለ እጅግ ልብ የሚሰብርና አሳዛኝ ዜና ከሀገር ቤት ደረሰው። አለኝ የሚላት ዘወትር ካጠገቡ ሆና የምታበረታታውና የሱን ትልቅነት ስትመኝ የነበረችው ውድ እህቱን የሮክሳን ህይወት ህልፈት ዜና ሰማ። ከዚህም ጋር በተያያዘ በ2026ቱም የዓለም ዋንጫ ያን ዲዮማንዴ ከጨዋታው በፊት በጻፈው ደብዳቤ እህቱ ያሳየችውን እምነትና ለሱ የገባውን ቃል እንዲህ በማለት ገልጿል። ውድ እህቴ ሮክሳን፣ አሁን እዚህ ብትሆኝ ኖሮ አደረግነው ብዬ በኩራት እነግርሽ ነበር። በዓለም ዋንጫ ሜዳ ላይ የምታይ እያንዳንዱ እንቅስቃሴ ላንቺ የሚደረግ ነው። መላው ዓለም ያንቺን ስም እንዲያውቅ አደርጋለሁ። አንቺ ትክክል እንደነበርሽ በሜዳ ላይ አረጋግጣለሁ በማለት መልእክቱን ማጋራት ችሎ ነበር። የንስር አይን ያላቸው አርቢ ላይፕዚጎች 20 ሚሊዮን ዩሮ ብቻ የመልቀቂያ ክፍያ ለሌጋኔስ ከከፈሉ በኋላ በሐምሌ ወር 2025 ዓ.ም ዲዮማንዴን ከቡንደስሊጋው ክለብ ጋር የ5 ዓመት ውል ተፈራረመ። ታዲያ በቡንደስሊጋው በአንድ ዓመት ውስጥ ብቻ ከፍተኛ እድገት በማሳየት ትልልቅ የአውሮፓ ክለቦችን ቀልብ መሳብ ጀመረ። በታህሳስ 2025 ኢንትራክት ፍራንክፈርትን ቡድኑን 6-0 ባሸነፈበት ጨዋታ የመጀመሪያ ፕሮፌሽናል ሃትሪኩን መስራት ቻለ። በዚህም በቡንደስሊጋ ታሪክ ይህንን ስኬት ያስመዘገበ ሁለተኛው በእድሜ ታናሽ ተጫዋች መሆን ችሎ ነበር። ያን ዲዮማንዴ የ2025-26 የውድድር ዘመንን በቡንደስሊጋው ብቻ 12 ግቦችና 9 ለግብ የሚሆኑ ኳሶች አመቻችቶ በማቀበል ማጠናቀቅ ችሏል። እነሆ ይህ የድንቅ አቅም ባለቤትና ባለተሰጥኦ ተስፈኛው ወጣት ያን ዲዮማንዴ የኮት ዲቫር ብሔራዊ ቡድንና የጀርመኑ አርቢ ላይፕዚግ ክንፍ ተጫዋች የነበረ ሲሆን በቅርቡ ደግሞ በታላቅ የዝውውር ዋጋ ወደ ስፓኒሹ ክለብ ሪያል ማድሪድ ለመዘዋወር
የተስማማ ይመስላል። አርቢ ላይፕዚጎች በአንድ ዓመት ብቻ 100 ሚሊዮን ዩሮ ያተረፉበት ይህ ባለተሰጥኦ በቀጣይ ዓመት በነጩ ማሊያ በሎስ ብላንኮሶቹ ቤት አብረን እንመለከተዋለን። ታዲያ እንዲህ እንዳነጋገረን በዚሁ አቋሙ ይቀጥል ይሆን? አብረን እናየዋለን። ይህ ሳቅ ስፖርት ነው። መልካም ቆይታ